ናችሁ ተማሪዎች ይህ ለ12ኛ ክፍል ለዘንድሮ መግቢያ ፈተና 2018 መግቢያ ፈተና የተዘጋጀ ነው። ምዕራፍ 4 ነው ዛሬ ይዤላችሁ የቀረብኩት። አንድ ሁለት ሶስት ባለፈው ቪዲዮ አቅርቤያለሁ። በዩኒት 1 ዩኒት 2 ዩኒት 3 ዛሬ ለመጀመሪያ ጊዜ ዩኒት 4 ቨርዥን አለ፣ እንግሊዘኛ ቨርዥን አለ። እሱን እየተረጎምኩ ነው። ባጭሩ ግልጽ እንዲሆንላችሁ በዚህ ቪዲዮ እንድትከታተሉ የምጋብዛችሁ። ርዕሱ አንደኛው ዓለም እንግዲህ በዚህ ምዕራፍ 4 ውስጥ አንደኛው ዓለም ጦርነት እናያለን፣ የሩሲያ አብዮት እናያለን እና ሁለተኛው ዓለም ጦርነት። ሶስቱን ነገሮች ነው። መጀመሪያ እንግዲህ አንደኛው ዓለም ጦርነት ነው የምጋብዛችሁ። ይሄ ካለቀ በኋላ አንድ 50 የሚሆኑ ሪቪው ኮሽንስ ምርጫ ያካተተ እናያለን። ርዕሱ አንደኛው ዓለም ጦርነት ይላል። የመጀመሪያው የዓለም ጦርነት በ8 ደቂቃ ሙሉ ታሪክ ነው ይዤላችሁ የቀረብኩት። እንግዲህ ሳብስክራይብ መጨረሻ ላይ አስቀምጫለሁ። ሳብስክራይብ አድርጉ፣ ድጋፍ ስጡ። ሞራል መስጠት አለባችሁ ለቀጣዮቹ ምዕራፍ ዝግጅቶች። ንግባ እስኪ እንየው። መግቢያ ይላል በሰው ልጅ ታሪክ ውስጥ ዓለምን ለሁለት ከፍሎ እንዳናወጠው እንደ መጀመሪያው የዓለም ጦርነት ያለ ክስተት ጥቂት ነው። ከ1914 በአውሮፓ አቆጣጠር እስከ 1918 የቆየው ይህ ግጭት ታላቁ ጦርነት ተብሎ የሚጠራ ሲሆን በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈና የዘመናዊውን ዓለም የፖለቲካ ካርታ የቀየረ ነው። ዛሬ የዚህን ጦርነት መሰረታዊ መንስኤዎች፣ አስከፊውን የውጊያ ሂደት እና በዓለም ላይ ያስከተለውን ዘላቂ ውጤት በዝርዝር እንመለከታለን። መሰረታዊ መንስኤዎች ምን ነበሩ? ለጦርነቱ መጀመር መፈንዳት 4 ዋና ዋና ምክንያቶች ይጠቀሳሉ። አንደኛው ብሔርተኝነት ናሽናሊዝም የምንለው ሲሆን በተለይ በባልካን አካባቢ፣ ባልካን ማለት በደቡብ ምስራቅ አውሮፓ ሰርቢያ፣ ክሮሺያ፣ ሞንቴኔግሮ፣ ስሎቬኒያ፣ ማሴዶኒያ፣ ክሮሺያ እነኝህን ያካተተ ነው። ግሪስ ራሱ በኦቶማን ቱርኮች አገዛዝ ስር ከ700 ዓመታት በላይ እንደ ሰርቢያ ለምሳሌ ብዙ ዓመታት በኦቶማን ቱርኮች አገዛዝ ስር የቆዩ ህዝቦች ናቸው። በተለይ በባልካን አካባቢ የሚገኙ ህዝቦች የራሳቸውን ነፃ ሀገር ለመመስረት የነበራቸው ፍላጎት በታላላቅ ግዛቶች መካከል ውጥረት ፈጥሮ ነበር። ማለትም ለእነኚህ ነፃነት አገሮች ነፃነት ለባልካኖች ነፃ መሆን አለባቸው ብላ የምትከራከረው ራሽያ ነች። በሌላ በኩል ደግሞ ለኦቶማን ቱርኮች ድጋፍ ስትሰጥ የነበረች ጀርመኒ ነች። ሁለተኛው የቅኝ ግዛት መስፋፋት ሲሆን አውሮፓውያን በኃይልና በሀብት ለመበላለጥ ያደርጉት የነበረው ሽሚያ ነው። ሶስተኛው የጦር መሳሪያ እሽቅድምድም ሲሆን አራተኛው ደግሞ አገራት በምስጢር የገቡት የጦርነት ጥምረት ነበር፣ የአሊየንስ። ይህ ጥምረት አንድን ትንሽ ግጭት ወደ ዓለም አቀፍ ጦርነት ነው የቀየረው። ጦርነቱን የቀሰቀሰው ክስተት ምን ነበር? በጣም ወደኋላ ታሪካዊ መንስኤዎች አሉ። ግን ጦርነቱ ወዲያውኑ እንዲጀመር የአነሳሳው ክስተት ምን ነበር? ዛሬ ሰኔ 28 ቀን 1914 በሳራይቮ ከተማ የቦስኒያ ዋና ከተማ ነው የኦስትሪያ ሃንጋሪው አልጋ ወራሽ አርክዱክ ፍራንስ ፈርዲናንድ በሰርቢያዊ ብሔርተኛ ፕሪንስፕ ጋቭሪሎ ፕሪንስፕ ይባላል። የሰርቢያዊ ነው፣ የኮሌጅ ተማሪ ነው። 19 ዓመቱ ነበር። በሱ ነው የተገደለው ይሄ ፍራንስ ፈርዲናንድ።
ይህ ግድያ ኦስትሪያ ሃንገሪ በሰርቢያ ላይ ጦርነት እንድታውጅ አደረገት። በዚህም ምክንያት ሩሲያ ሰርቢያን ለመርዳት ስትነሳ፣ ጀርመን ደግሞ ኦስትሪያን ደገፈች። ራሽያ እንግዲህ አንድ ነን ነው የሰርቦች ባልካን የምንላቸው ማሴዶኒያ፣ ሰርቢያ፣ ክሮሺያ፣ ቦስኒያ እነኚህ ጥቃቅን አካባቢ ግዛቶች አሉ። ከህዝቡ ጋር እንግዲህ አንድ ደም አለኝ ነው። ስላቭ ብለድ አለኝ ነው። የስላቭ ደም አለኝ። ኦርቶዶክስ ቤተ ክርስቲያን አንድነት አለ። እንዲሁም ቋንቋ ስላቪክ ላንጉጅ የስላቭ ቋንቋ። በዚህ ምክንያት ከነሱ ጎን ነው የሩሲያ አቋሟ። ጀርመን ደግሞ በተቃራኒው ከኦስትሪያ ጎን ነው የቆመችው። በጥቂት ሳምንታት ውስጥ ፈረንሳይና እንግሊዝም ወደ ጦርነት በመግባት ማንን ደግፈው? ራሽያን ደግፈው አውሮፓን ወደ እሳት አውድማነት ሊቀይሩ አልቻሉም። ተፋላሚ ኃይሎች እነማን ናቸው? ዓለም በሁለት ተቃራኒ ጎራዎች ነው የተከፈለችው። ሚሊትሪ አሊያንስ የምንለው ብሎክስ የምንላቸው ጎራዎች በሁለት እናገኛለን። የአላይድ ኃይሎች የምንለው በመባል የሚታወቁት እንግሊዝ፣ ፈረንሳይ፣ ሩሲያ፣ ጣሊያን እና በኋላም አሜሪካ ነበሩ። በሌላ በኩል የመካከለኛው ኃይሎች ሴንትራል ፓወርስ የምንላቸው የሚባሉት ጀርመን፣ ኦስትሪያ ሃንገሪ እና የኦቶማን ግዛት ናቸው። ኦቶማን ተርኪ ማለት ነው። ይህ ክፍፍል ጦርነቱ ከአውሮፓ አልፎ ወደ አፍሪካና እስያ የቅኝ ግዛቶችም እንዲስፋፋ አድርጓል። በተለይ ኮሎኒያል ሶልጀርስ ወታደሮች ምልመላ ከአፍሪካ ቅኝ ግዛቶቻቸው ነው የተጠቀሙት። የጦርነቱ ሂደት እና ቴክኖሎጂ። ጦርነቱ በታሪክ ታይቶ በማይታወቅ ጭካኔ የታጀበ ነበር። በምዕራቡ ግንባር ወታደሮች ለወራትና ለዓመታት በምሽግ ውስጥ በመኖር ይዋጉ ነበር። ይሄ ትሬንች ዎርፌር የምንለው ነው። በዚህ ወቅት ዘመናዊ የጦር መሳሪያዎች ለመጀመሪያ ጊዜ በስፋት ጥቅም ላይ ውለዋል። ታንኮች፣ አውሮፕላኖች፣ መትረየሶች እና ሰርጓጅ መርከቦች የጦርነቱን መልክ ለውጠውታል። ከሁሉም በላይ ግን አሰቃቂው መርዝ ጋዝ በሺዎች የሚቆጠሩ ወታደሮችን ለከፋ አካል ጉዳትና ሞት ዳርጓቸዋል። የ1917 ለውጥ እና የጦርነቱ ማብቂያ። 1917 አውሮፓ አቆጣጠር ነው። ለጦርነቱ ወሳኝ ዓመት ነበር። በሩሲያ ውስጥ በተነሳው አብዮት ምክንያት ሩሲያ ከጦርነቱ ወጣች። ሆኖም ግን አሜሪካ የአላይድ ኃይሎችን በመቀላቀሏ አዲስ ጉልበትና ሀብት አመጣች። ምክንያቱም አሜሪካ ምንም ጦርነት ውስጥ አልተሳተፈችም። ስለዚህ የጉልበት አላት፣ የገንዘብ አቅም፣ የወታደር አቅም፣ ምንም ያልተነካ አቅም ስለነበራት ለእነኚህ ድጋፍ ለመስጠት ከአላይድ ፓወርስ የተባበሩት ጋር ተቀላቀለች። ጀርመንና አጋሮቿ እየተዳከሙ መጡ። በመጨረሻም ኖቬምበር 11 ቀን 1918 ከጧቱ 5 ሰዓት ላይ ተኩስ እንዲቆም ተወሰነ። ይህም ጀርመን ሽንፈቷን አምና የሰላም ስምምነት የፈረመችበት ታሪካዊ ቀን ሊሆን ቻለ። መደምደሚያ። የጦርነት ውጤት እጅግ አስከፊ ነበር። ከ10 ሚሊዮን በላይ ሰዎች ሲሞቱ 4 ታላላቅ ግዛቶች ማለትም የሩሲያ፣ የጀርመን፣ የኦስትሪያ ሃንገሪ እና የኦቶማን ግዛቶች ፈራርሰዋል። ይህን ተከትሎ እንደ ፖላንድ፣ ቼኮስሎቫኪያ እና ዩጎዝላቪያ ያሉ አዳዲስ ሀገራት ሊመሰረቱ ቻሉ። በ1919 የተፈረመው የቨርሳይ ስምምነት ጀርመንን በከባድ ሁኔታ የቀጣ ሲሆን ይህም ለሁለተኛው ዓለም ጦርነት መነሻ ሆነ። ምንም እንኳን ዓለም አቀፍ ሰላምን ለመጠበቅ የመንግስታት ማህበር ቢመሰረትም ዓለም ግን ዳግመኛ እንደ በፊቱ መሆን አልቻለችም። እስከዚህ ድረስ ነው እንግዲህ የአንደኛው ዓለም ጦርነት። በእርግጥ ቀጣዩን ሁለተኛ ዓለም ጦርነት ያቀጣጠለ ነው። የአንደኛው ዓለም ጦርነት ውጤቶች በተለይ ቨርሳይ ጀርመንን የማስቆጣቱ ሁኔታ አዶልፍ ሂትለር ወደ ስልጣን አምጥቶ ሁለተኛው ዓለም ጦርነት እንዲጀመር ነው
መንስኤ የሆነው። በዚህ በሚቀጥለው ጊዜ የሩሲያ አብዮትን ይዤላችሁ እቀርባለሁ። እንግዲህ በዚህ ቻናል ሊንክ ሳብስክራይብ አድርጉ። ለተጨማሪ የታሪክ ትምህርቶች ሳብስክራይብ እስከመጨረሻው አብሬያችሁ ነው የምቆየው። እስከ 9 ቻፕተር አለው ግሬድ 12 ቶሎ ቶሎ እያልኩኝ እነኚህን በጣም አንኳር የሆኑ መሰረታዊ ነጥቦችን በቪዲዮ መልክ አቀርብላችኋለሁ። ሳብስክራይብ አድርጉ፣ ድጋፍ ስጡ፣ ሞራል ስጡ፣ ሼር አድርጉ፣ ላይክ አድርጉ። አመሰግናለሁ።